ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ፎሬክስ ፎር ቢጊነርስ ኢንተሪ ታርጌት ፓርት 1 እናያለን ማለት ነው። በመጀመሪያ ኢንተሪ ከማድረጋችን በፊት ማርኬቱ ዳውን ትሬንድ ነው ወይስ አፕ ትሬንድ ነው የሚለው ማየት አለብን ማለት ነው። እዚህ ቻርት ጋር እንደምታዩት ማርኬቱ የሚሄደው ዳውን ትሬንድ ነው። ዳውን ትሬንድ የምንለው ደግሞ ማርኬቱ ሎር ሎ ኤንድ ሎር ሃይ እየሰራ ሲሄድ ነው ማለት ነው። እዚህ ጋር በማርኬቱ ዳውን ትሬንድ እየሄደ እኛ ኢንተሪ ታርጌት ያደረግንበት ምክንያት ምንድነው? ማርኬቱ ማርኬት ስትራክቸር ሽፍት ሲያደርግልን ነው ማለት ነው። ማርኬት ስትራክቸር ሽፍት የምንለው ማርኬቱ ዳውን ትሬንድ እየሄደ ሎር ሃዩን ሰብሮልን አፕ ትሬንድ ዳይሬክሽን ሲቀይር ነው ማለት ነው። እዚህ ላይ እንደምናየው ኤምኤስኤስ ያስቀመጥኩበት ቦታ ላይ ማርኬት ስትራክቸር የምንለው እሱ ነው። ማርኬት ስትራክቸር ሽፍት የምንለው እሱ ነው። እሱ ጋር ምን አድርጎልናል? ዳውን ትሬንድ የነበረውን አፕ ትሬንድ እንዲወጣ አድርጎልናል ማለት ነው። ወይም ሎወር ሃዩን ሰብሮታል ማለት ነው። እሱ ጋር ኢንተሪ ታርጌታችን አድርገናል ማለት ነው። እሱ ጋር ኢንተሪ ታርጌታችን አድርገን ምን ማድረግ ኢንተሪ ታርጌት አድርገን ስቶፕ ሉዝና ቴክ ፕሮፊት ደግሞ በተገቢ ቦታ ላይ ማስቀመጥ አለብን ማለት ነው። ስቶፕ ሉዛችን ያደረግነው ኢንተሪ ታርጌት ካደረግንበት ታች ጋር ወረድ ብለን ዊክ ጋር አስቀምጠናል ማለት ነው። እንዲሁም ቴክ ፕሮፊታችንን ደግሞ ያስቀመጥነው ለጋር ወጠን ዳውን ትሬንድ ያለ ማርኬት ስትራክቸር ሽፍቱን ከጣሰልን በኋላ ባይብለን ነው አይደል የምንገባው። ስለዚህ እሱ ጋራ ለጋር ቴክ ፕሮፊት ስናስቀምጥ ሪዝኔብል ሆነን ነው ማለት ነው ማስቀመጥ ያለብን። ምክንያቱም ማርኬቱ ምን ነክቶ ሊመለስ ይችላል ብለን አስበን እዛ ጋር እኛውን እዚህ ጋር ኢንተሪ ታርጌት ፌር ቫልዩ ጋፕ ነክቶ ሊመለስ ካለ ጋር ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ የሚለው ነገር ኢምባላንስ ነው። እሱን ኢምባላንስ ነክቶ ሊመለስ ይችላል ብለን አስበን ፌር ቫልዩ ቴክ ፕሮፊታችን ያስቀመጥነው እዛ ፌር ቫልዩ ጋፕ ነው ማለት ነው። ያ ፌር ቫልዩ ጋፕ ብለን የምንለው ቦታ እዚህ ጋር ኤፍቪጂ ብዬ ያስቀመጥኩባት ቦታ ነች ማለት ነው። እሷን ነክቶ ማርኬቱ ሊመለስ ይችላል ብዬ ስላሰብኩ ቴክ ፕሮፊት እሱ ጋር አስቀምጫለሁ ማለት ነው። ስለዚህ ቴክ ፕሮፊታችን ነክቶ ፕሮፊት ብሎ ነው ወጥራል ማለት ነው። በፓርት 2 ሌላ እንሰራለን። ይመቻችሁ።